ሰላም እንዴት ናችሁ? ዛሬ ስለ አሽዋገንዳ እናወራለን። ለዚህ ፔጅ አዲስ ከሆናችሁ ካስል ኦርጋኒክ ነው። ይህ ፔጅ ፎሎ፣ ላይክ፣ ሰብስክራይብ በማድረግ የቤተሰቡ ፋሚሊ ሆነ ቻሉ እንላችኋለን። ዛሬ ስለ አሽዋገንዳ በደንብ እናወራለን። አሽዋገንዳ ምንድን ነው? የምን ዘር ነው ያለው? ዘንድ ደግሞ ምን አይነት ጥቅሞች እናገኝባቸዋለን? እንዴት መጠቀም አለብን የሚለውን ነገር ኤቭሪቲንግ ዲቴል እናወራለን ማለት ነው። ዛሬ መጀመሪያ ስለ አሽዋገንዳ ፓውደር ነው። አንሸንትሊ ይሄ ለሕክምና የምንጠቀምባቸው ናቸው። አሁን በህርባል ኢንዱስትሪ በካፕሱል በፓውደር መልክ የምናገኛቸው ናቸው ማለት ነው። ግን የአሽዋገንዳ ሞስትሊ ሶርስ የሚደረገው ኢንዲያ ላይ ባራልገን ከረንትሊ ኢትዮጵያ ላይ ግዛዋ በሚባል ስም ይታወቃል። ኳሊቲ ዲፍረንስ እንዳላቸው የዘሮቻቸውን ቫራይቲ እንዳላቸው ማለት ነው። ዊታና ሶምኒፈራ ይባላል። ዊታና ሶምኒፈራ የሳይንቲፊክ ነው ሲሆን ይሄ ደግሞ ትረብ ነው፣ ውድን ትረብ ነው። ይሄ ምንድነው? የትረብ ማለት በአማርኛ መመሰላቸው ላይ የሚቀጣጠል ነገር ሆኖ እንደ ሀረግ ነገር የሚመስለው ናቸው። ሚድል ኢስት እና ወደ ኢንዲያ ደግሞ ወደ አፍሪካ አካባቢ በደንብ አሉ። የኢትዮጵያ አለ የምንላቸው ነገሮች ናቸው። ከ3000 ዓመት በላይ በህክምና ሜዲሲን ወይ በህክምና መልክ ይጠቀሙታል። እንዲሁም በባህላዊ አባባል ዘዋ ካለ ልጅሽ ምን ሆነብሽ የሚባል ነገር ዌልነስ ወይም ጤና እንዲሰማን ስለሚያግዝ ነው። ሰውነታችን ቶሎ ሪከቨር እንዲያደርግ ስለሚያግዙ ናቸው ማለት ነው። ስለዚህ ይሄ ብዙ ጊዜ በምን አይነት የአየር ሁኔታዎች ላይ ያገለግላል? ዋርምና ድራይ ሊሆኑ ወይ ደግሞ ሞቃትና ወበቅ ላላቸው ሁኔታዎች ላይ፣ ከዛ ደግሞ ናቹራል አዶፕቴጅን በመባል ይታወቃል። ናቹራል ካቴጎሪዎች ነው። ይሄ ከ3000 ዓመት በላይ ቆይቷል። ግሎባል ሪኮግኒሽኖቹ ምንድናቸው? ብዙ ጊዜ የስትረስ፣ የጭንቀት፣ የስሊፒንግ ኳሊቲ፣ የእንቅልፍ ችግር ካለብን እና ደግሞ ኢነርጂ ላይ ሞር ያገለግላሉ። በህክምና በባህላዊ ደግሞ በኢንሽንት የምንሄድበት ጊዜ ደግሞ ምንድነው ይሄ ቪታሊቲ ጊዜ የመቆየት አቅም፣ ረጋ ያለ ጭንቅላት፣ በተጨማሪ ደግሞ ስትሬንግዝ ጥንካሬ እንዲሰማን ያገለግላሉ ማለት ነው። በመቀጠል ስንሄድ ደግሞ የእነዚህ ጥቅሞቹ ምንድን ናቸው? አሽዋገንዳ ስንል አሽዋገንዳ ሞስትሊ ኢዚ ስትረስ አንዛይቲ ያገለግላል። ሰፖርቲንግ ሬስትፉል ስሊፕ ወይ ደግሞ ጥሩ ጤነኛ የሆነ እንቅልፍ፣ ረጋ ያለ እንቅልፍ በደንብ እንድንተኛ ያደርግናል። በየጊዜው ያለመንቃት ማለት ነው። ስትሬንግዝ ኤንድ ስታሚና ኤነርጂ ዋይዝ ይሰጠናል። ደግሞ የበሽታ የመከላከል አቅማችን ያሳደጋል። ኤቭሪቲንግ ዲቴል እንግባባቸው። እዚህ ጋር ስንሄድ ኢዚ ስትረስ ኤንድ አንዛይቲ የሚለው ላይ ይሄኛው ሄር ብሎወር ኮንስትሮል ሌቭላችንን ሊያስተካክል ይችላል። ፕላስ ደግሞ የካልመር ሴት ወይም ረጋ ያለ ጭንቅላታችን እንዲሆን ያደርጋል ማለት ነው። በሆነ መዋከብ የሚባለውን ነገር ይቀንሳል ማለት ነው። በተጨማሪ ደግሞ ትራዲሽናሊ ስንሄድ ደግሞ ፕሮሞት ዲፐር የሆነ ስሊፕ ማለት ላይ ሳንነቃ እንቅልፍ እንድንተኛ በደንብ ያግዝናል። ከዛ ሪስቶራቲቭ ስሊፕ ማለት ድካም የሌለው እንቅልፍ ማለት ነው። ስንነቃ ኢነርጄቲክ ሆነ እንድንነቃ ያግዝናል ማለት ነው። ፖስት ኢነርጂ ይሄውን ስፖርተኞች ሲሆኑ ኢንዱራንስ እና መስል ስትሬንግዝ ላይ ጥንካሬና ቆይታ ላይ በደንብ ስለሚያግዛቸው ነው። በተጨማሪ አሽዋገንዳ ሲባል ሰፕሊመንት ቢሆንም ሪች ኢን አንቲኦክሲዳንቶች ናቸው። አንቲኦክሲዳንት በጣም ስላለው የበሽታ የመከላከል አቅማችንን በደንብ ያስተካክልናል ማለት ነው። ስለዛ ሞር ለምንድነው አሽዋገንዳ መጠቀም ያለብን በሚለው ደግሞ አንደኛ ባላንስ የሆነ ሆርሞን ሌቭሎችን ይሰጣል። ስለዚህ የታይሮይድ እና ኮርቲዞል ሆርሞኖቻችንን በማስተካከል ቅድም ብለናል ጥሩ እንቅልፍ እንድንተኛ። ስለዛ የኮርቲዞል ሆርሞን ጭንቀት ለመቀነስ ኮርቲዞል ታይሮይዶች በማስተካከል ባላንስ ያደርግልናል። ፎከስ ያደርጋሉ። ለምሳሌ ኢምፕሩቭ ሜሞሪ፣ ኮግኒቲቭ ፋንክሽን የማስታወስ አቅማችንን፣ ንቃተ ህሊናችንን ያስተካክሉናል ማለት ነው። አንቲ ኢንፍላሜሽን ሰፖርት አላቸው። እነዚህ ዋነኞቹ ናቸው። እንዴት ነው ግን አሽዋገንዳ ወይም ግዛዋን ፕሮሰሶችን ብናቸው? አንደኛ ኦርጋኒክ ሶርሲንግ አሉ። ይሄ ፋርም ይደረጋሉ። ከዛ በኋላ ሃርድ ሃርቨስቲንግ አሉ። ይነቀላሉ፣ ይታጠባሉ ማለት ነው። እዛ ናቹራል ድራይንግ ለምናደርጋቸው በምንርቃቸው ጊዜ ከፀሐይ ጋር ንክኪ ሳይኖራቸው ነው መድረቅ ያለባቸው። ከፀሐይ ጋር ዳይሬክትሊ ሳይንኮንታክት ካላቸው የኳሊቲያቸው ፕሮዳክቶች በጣም ስለሚቀንስ ማለት ነው። በመቀጠል ደግሞ የማይሊንግ አለ። ግራውንድ ማለት ነው፣ መፍጨት ማለት ነው። የመፍጨት ሌቭሎቹ በስሪ ታይፕ ኦፍ ፌዞች ነው ያሉት። አንደኛው የሃርድ የሚባል አለ። በጣም ሌቭል 1 ሌቭል 2 ሌቭል 3 ማለት ነው። ሃርደስት ሌቭል ሞር ሪኮመንድ የሚደረጉ ናቸው። ሚድል ሌቭል እና ደግሞ ሎወር ሌቭል የሚባሉት ደግሞ ሌቭሎቹ ብሌንዲንግ ኦፕሽን ናቸው። ደግሞ ኳሊቲያቸው ትንሽ አፌክት ያደርገዋል። በደንብ አንቲኦክሲዳንቶችን የሆርሞን ቡስት የሚያደርጉት ሌቭሎች አናገኛቸውም። ደግሞ ክፍት ሆኖ መቀመጥ የለባቸው። ስናስቀምጣቸውን ጥንቃቄ ማድረግ አለብን። በትንሹ ሳይከፈት እንኳን ከተቀየ እስከ ሳምንት ነው፣ ከዛ በላይ መቀመጥ የለበትም። መጠቀም አለብን። እዚህ ያደረግናቸው የሸፈናቸው እየከትናቸው መጠቀም አለብን ነው። ከአሽዋገንዳ ደግሞ ከብዙ ጊዜ ከሩቶቹ በተጨማሪ ደግሞ ሊፎቹ አሉ። ሊፎቹ የምንላቸው የቅጠሎቹ ማለት ነው። ቅጠሎቹ ምስ እንዴት ነው የምንጠቀማቸው? ብዙ ጊዜ ቅጠሎቹ ሞር እንደ ሩቱ ቢሆኑም ግን አንቲኦክሲዳንት ኮምፓውንዳቸው ከሩቱ ይበልጣል።
ወይም ደግሞ ኤቭሪ ስትረስ ሰፖርት ላይ በጣም ያደርጋሉ። ትሮፒካል ትራዲሽናል ሊምስ ከዛ ደግሞ ተመሳሳይ ሆኖ ግን በአንቲኦክሲዳንት የበሽታ የመከላከል አቅም ከሩቱ ወይም ደግሞ ከስሩ ይበልጣሉ ነው። በሌላው ሌቭል ግን ሩቱ ሞር የተሻለ ነው ማለት ነው። ሰው ያሰላ ኦርጋኒክ አሽዋገንዳ ፓውደሮች አሁን የሚበት ጊዜ ሞስሊም እነዚህ በ3 ኪሎግራም ሰርቪንጎች የሚያገለግሉት ለ72 ቀን ነው። ሰው ሚኒመም ሪኮመንድ የሚደረጉት አሽዋገንዳ ፓውደሮችም ሆኑ ካፕሱሎችም ስንጠቀማቸው 8 ዊክስ ነው ወይ ደግሞ 8 ሳምንት ወይ ደግሞ 2 ወር ነው ማለት ነው። ማክሲመም የላዳሽ ተመነስታቸው ደግሞ ለ3 ወር ነው ማለት ነው። ብሬክ መውሰድ አለብን። ሰፕሊመንት ቢሆንም በምን ያህል ዶዝ መጠቀም አለብን፣ ምን ያህል አማውንት መጠቀም አለብን የሚለው ነገር ወሳኝ ነው። ከዚህ ሎድ በበዛ ቁጥር ሊቨር ኪኒያችንን አፌክት ያደርግብናል። ቅድም ያልናቸው ሆርሞናል ፋይን ያደርግልናል ያልናቸው ግን ዲስኦርደሮችን ያመጣብናል ማለት ነው። ሰው ፕሮዳክቶቹ መሆን አለባቸው ላፕቴስ ፒዩሪቲ እንዳሰላ ኦርጋኒክ መሆን አለባቸው። አሽዋገንዳዎቹ ፕሪሚየም ሩትድ መሆን አለባቸው። ነን ጂኤምኦ ከጂኤምኦ ሞዲፋይድ ከሆነ የፕሮዳክቱ ኳሊቲ አፌክት ይደረጋል። ናቹራሊ ካልተቀየረ በስተቀር ሰዎች ሞዲፋይ ካደረጓቸው ኳሊቲ በጣም አፌክት ያደርጋል። ምናልባት ፕሮዳክቱ ሊጨምር ይችላል። አሰም ፖይንት ኳሊቲ ግን ናቹራል ኤዜቲክሶቹ ይጠፋሉ ማለት ነው። ሞይስቸር ፕሩፊንግ መሆን አለባቸው። ላብ ቴስትድ መሆን አለባቸው። ከዛ ዌል ኖን የሚባለው የሂማሊያ አሽዋገንዳ አለ። ይህ አሽዋገንዳ እንደምናውቀው ሂማሊያ ከ930 ዓመት ጀምሮ ግቢ ወደ 100 ዓመት ሊሞላው ነው። 90 ዓመት ሞልቷል። ሰው በዚህኛው ፌዝ ላይ ሂማሊያ አሽዋገንዳዎች ሞር የታወቁ ናቸው። አንደኛው ዘ ፒውረስት ቨርዥን ኦፍ አሽዋገንዳ በመያዛቸው ነው። ሁለተኛ ደግሞ የአማውንት ኦፍ ሚሊግራም በጣም ዲፕረስድ የተገረሙ ቫራይቲ ኦፍ አሽዋገንዳ አላቸው። አሁን ሀርብ ሊፍ ስትረስ የሚባለው ለጭንቀት የሚያገለግል ሌሎች ፌዞችም አሏቸው ማለት ነው። ስለዛ ኢዝሊ ቱ ዩዝ ናቸው በአጠቃላይ ማለት ነው። ስለዚህ እናንተ ስለ አሽዋገንዳ ማንኛውም ጥያቄ አጠቃቀም የምትፈልጓቸው ነገሮች ካሉ ኮሜንት ሴክሽን ላይ አሳውቁልን። ሌሎች እንሰራላችሁ የምትፈልጓቸውን ፕሮዳክቶች ካሉ ደግሞ ለእነሱ በደንብ አሳውቁንና ቪዲዮችን እንሰራላችኋለን ማለት ነው። ለዛሬ የነበረን ጊዜ ይመስል ነበር። ይሄን ቻናል ሰብስክራይብ በማድረግ ቤተሰብ እንላለው። መልካም ጊዜ